ሰላም ነሽ? ደና አማርኛ ትችላለህ? አይ አንቺ የኔን ቋንቋ ስለምታውቂ ነው። አትቀልድ እሺ ምን ፈለክ? ከሩቅ ሳይሽ ተመቸሽኝ እና ስልክሽን ልወስድ ነው የመጣሁት። አረ ቀልደኛ። ከምሬ ነው። እሺ ቻሌንጅ ልስጥህ። እናንተም እንደዚህ ጀመራችሁ? ይሄንን ቻናል 10,000 ያስገባ ከዛ ሰጣለሁ። እንደዚህ አይነት ቤተሰቦቼ ቪዲዮዎችን እንዴት ይሄንን ቻናል እንደምትሰሩ 10,000 ያስገቡልኝ ዛሬ ስልኳን እንድትሰጠኝ ፕሊዝ። እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየታችሁን እንዳትረሱ። መጀመሪያ ጀሚናይ ላይ እንገባለን፣ ቻትጂፒቲ ላይ። ከዛ ቻትጂፒቲ ላይ ምን ብለን እናዘዋለን? ሰላም ቻትጂፒቲ ምናምን ብለን እንጽፍለታለን። እዚህ ጋር የምጽፈውን ነገር ቼክ እያደረጋችሁ ሰላም ቻትጂፒቲ እንዴት ነህ ብዬ ጽፍለታለሁ። ከዛ አሁንም እዚሁ ጋር ምን እለታለሁ? እሺ ቻትጂፒቲ እሺ የምንሰራው ነገር አለ ለመስራት ዝግጁ ነን የሚል ነገር ጽፌለታለሁ። አዎ 100% ዝግጁ ነኝ አለኝ።
እዚህ ጋር እየጻፍኩለት ያለሁት ነገር ስክሪፕት ነው ማለት እነሱ የሚናገሩትን ማለት ነው። ሰዎችና ጎሪላው እንዴት እንደሚናገር ነው እየጻፍኩ ያለሁት ምን እንደሚናገር ለቻት ጂፒቲ ማለት ነው። እዚህ ጋር የጻፍኩትን ነገር ማወቅ ከፈለጋችሁ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። የቴሌግራም ቻናሌ ሊንክ ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ይሄው ለሶስት ፕሮንት አድርገህ ስጠኝ ብዬ ነበር። ለሶስት ፕሮንት ሰጠኝ። ከዛ አሁን የምንሰራው ደግሞ ይሄንን ኮፒ ማድረግ ነው። ከኮፒ ማድረግ በፊት ግን እዚህ ጋር ቼክ እየተደረገ ያለው ምን መሰላችሁ? እዚህ ጋር ኪወርዱን ማስተካከል አለብኝ። ለምን ከታች ኮፒ የሚለው እንዲመጣልኝ ማለት ነው። ለበኋላ እናንተም ማስተካከል አለባችሁ። ሴቲንግ ውስጥ ገብታችሁ ኮፒ የሚለውን ይሄ ኪወርዱ ማለት ነው። ከዛ ኮፒ ያደረኩኝ እዚህ ጋርም ኮፒ አደርጋለሁኝ። ከዛ ሶስተኛውንም ኮፒ አደርጋለሁ ማለት ነው እዚህ። ከዛ ኦኬ ቢወጣና እዚህ ላይ ቀጥታ ክሮም ላይ እገባለሁ።
ይሄ ደግሞ ሱፐር ቪፒኤን ነው። ይሄንን በፕሌይ ስቶር ላይ ታገኙታላችሁ። በጣም አሪፍ የምለው ነው። እስካሁን የምጠቀምበት ምርጥ ገራሚ ሱፐር ቪፒኤን ነው። ይሄን ቪፒኤን ካገኛችሁት አሪፍ ነው። እዚህ ጋር ዩኬ ላይ አደርገዋለሁ። ከዛ ኮኔክት ስላለው ማለት ነው። ይሄ ምንድነው ቪፒኤን ያለ ቪፒኤን ስለማይሰራ ነው እንጂ ኮኔክት ማድረግ አያስፈልገውም ነበር። ከዛ እዚህ ጋር ክሮም ውስጥ ገባና ጉግል ላፍሎ የሚለውን ነካዋለሁ ከላይ ያለው ማለት ነው። ከዛ እሱን ከጻፍኩ በኋላ እንደዚህ ይመጣልኛል። ከላይ ጉግል ፍሎ ኤአይ የሚለውን ነካዋለሁ ማለት ነው። ይሄንን አሁን በምልክት ያሳየኋችሁ። ከዛ እንደዚህ ይመጣልኛል። አሁን ምንም ከፍታ አላውቅም ምናምን ብሎ ነው እንደዚህ ከመጣልኝ በኋላ ከዛ ክሬቲቭ ዊዝ ጉግል ፍሎ የሚላለ እሱን ነካዋለሁ ማለት ነው። ከዛ እንደዚህ ይመጣል። ከነካሁት በኋላ እዚህ ውስጥ አካውንት እመርጣለሁ አንዱን። ያው ብዙ ስለተጠቀምኩበት አንዱን አካውንት ትመርጣላችሁ እናንተ ያላችሁ ኢሜል አካውንት። ብዙም ካላችሁ ትንሽም ካላችሁ ችግር የለውም። ከዛ እንደዚህ ይፈልግና እንደዚህ ይመጣል ማለት ነው። ኒው ፕሮጀክት የሚለውን ትነኩታላችሁ ማለት ነው። እናንተ አዲስ ፕሮጀክት ስለሆነ የምትሰሩት። ከዛ እዚህ ጋር ያለውን ሁኔታ ላስረዳችሁ። ከታች እዚህ ጋር አካውንታችን አለ። ከዛ ከታች ደግሞ አሁን ያለበት እንትን ጽሁፍ ምናምን የሚጽፍበት ነው። እዚህ ጋር ትነኩታላችሁ። ይሄኛው ደግሞ በዚህኛው በኩል ያለው ትንሿ ፕላስ ምልክቷ ፋይል ምናምን ለመጫን ስትፈልጉ ነው፣ ፎቶ ምናምን። ከዛ እዚህ ጋር ፎቶ ወይም ቪዲዮ ማድረግ ስትፈልጉ ማለት ነው። ከሁለት አንዱ መስራት የምትፈልጉትን ትነካላችሁ ማለት ነው። እኔ አሁን ቪዲዮ ነው መስራት የምፈልገው፣ ቪዲዮ እነካለሁ ማለት ነው። ከዛ እዚህ ጋር ደግሞ አስፔክት ሬሽዮ እና ለአሁን 9:16 አደርገዋለሁ። እናንተ ከፈለጋችሁ 16:9 ማድረግ ትችላላችሁ። ለዩቲዩብ ለኢንስታግራም ማድረግ ትችላላችሁ። ከታች ደግሞ ብዛቱን 1x 2x ምናምን የሚለው ብዛት ነው። ግን አንድ 1x ብታደርጉት አሪፍ ነው። 1x 2x x3 x4 የሚለው ብዛቱ ስለሆነ አሁን አንድ አድርጋችሁት እኔ አሁን በ10 ነው መስራት የምፈልገው። የሰከንድ አለ ከላይ 4 6 8 10 ከታች አሁን 6 የሚላል አይደለ? በስድስቱ 10 ኮይን ይወስድብናል ማለት ነው። በ8 ሰከንድ ደግሞ 12 ኮይን በአንድ ቪዲዮ ይወስዳል ማለት ነው። በ10 ኮይን ደግሞ 15 ኮይን ይወስዳል። ያለን ክሬዲት ማለት ነው። ያለ ክሬዲት ስንት ነው? 50 ክሬዲት ነው። እዚህ ጋር 50 ጉግል ፍሎ ክሬዲት ያለ ማለት ነው። በቀን የምንጠቀመው ይሄንን ነው። ከዛ እዚህ ጋር አሁን ምን አደርጋለሁኝ? የቅድም ከጀሚልን ላይ የጻፍኩትን ኮፒ ያደረኩትን የመጀመሪያውን እዚህ ላይ ፓስት አደርጋለሁ። አሁን እቺ ምልክት የምመጣው እንትን ውስጥ ታስተካክሉት ነው። ከዛ አሁንም ሁለተኛውን ቪዲዮ ፕሮንት ፓስት አደርጋለሁኝ። ሶስተኛውንም ፓስት አደርጋለሁ ማለት ነው። ቀደም ኮፒ ያደረኩትን ማለት ነው። ከዛ እንደዚህ ይሽከረከርና ቁጥር እንትን ያመጣላችኋል። የዚህ ጋር አሁን ከታች 3 ቪዲዮ በ15 ክሬዲት እንትን ስላልኩት 50ን ጨርሶ ነው እንደዚህ አይነት ምልክት ያመጣው ማለት ነው። ከዛ እንደዚህ ይሽከረከርና ምን ያመጣል? ቪዲዮ እንደዚህ ያመጣልኝ አያችሁታ። ከዛ ጫና አደረገውና ከላይ ዳውንሎድ የምትለውን ነካዋለሁ ማለት ነው። ከዛ ወረደ አንዱ ቪዲዮ
ከላይ ማለት እንደዚህም ዳውንሎድ ያለው አንዱ ቪዲዮ ይወርዳል። ከዛ አሁንም ዳውንሎድ አደርገዋለሁ 3ቱን ቪዲዮ ማለት ነው። አሁን ቪዲዮን ሰርተናል። ኤዲት ነው ከዚህ በኋላ የምናደርገው ማለት ነው። ኤዲት ከማድረጋችን በፊት ዳታችንን ምናምን እናጠፋለን። ቪፒኤናችን ቅድም ተገናኝቶ ስለነበረ ያ ዌብሳይት ያለ ቪፒኤን ስለማይሰራ ኢትዮጵያ ውስጥ መስራት ስለማይችል ነው። ሱፐር ቪፒኤንን ብትጠቀሙ አሪፍ ነው እላለሁ ለቪፒኤን። ከዛ ካፕከት ላይ ገባሁኝ። ኒው ቪዲዮ የሚል አለ። ከዛ ኒው ቪዲዮ የሚለው ላይ ከላይ 3ቱ ቪዲዮዎች አያቻቸው 11 ሰከንድ የሚሉትን እነሱን አስገባለሁ ማለት ነው። ከዛ እዚህ ላይ አስተካክላለሁኝ። እንዴት ነው ማስተካከል? ስለ ካፕከት እንሰራላችሁም ከፈለጋችሁ ስለ ቻትጂፒቲ እንሰራላችሁ ከፈለጋችሁ የፈለጋችሁትን ኮሜንት ላይ ጻፉልኝ እንሰራላችኋለሁ። ካፕከት ላይ ከገባ በኋላ ኤርፎን አስተካክዬ ለምን ካፕከት ላይ ከገባ በኋላ ይሄው በቃ እንደዚህ አደርግና ቼክ አደርገዋለሁ ቃላቶች ልዩነት። እንደዚህ ደግሞ ልብሳቸው ምናምን ተለያይቶ ራቁት ነው ምናምን የመጣው ዝም ለእናንተ ላሳያችሁ ፈልጌ ነው እንጂ ይሄንኛውም ከፈለጋችሁ እንዴት እንደሚስተካከል አሳያችኋለሁ። በአንድ አይነት ሁሉንም ሪአክሽን እንዴት እንደሚሄድ ማለት ነው። አሁን እዚህ ጋር ራቁቱንና ሷም ቀለም ምናምን የቲሸርት ልብስ አይነት ምናምን ቀይራል ነበር። ይሄ የሆነው ምክንያት እኔ ለእናንተ ቸኩዬ ስላሳየኋችሁ ብቻ ነው እንጂ ያንን ማስተካከል እንችላለን። ከፈለጋችሁ እንዴት ነው ማስተካከል የምንችለው ካላችሁ እዛው ፎቶ ላይ የሚለው ላይ አንዱን ፔስት እናደርገዋለን። ከዛ ፎቶ እንትን ስንለው ያንን በሌላ ቪዲዮ አሳያችኋለሁ ከፈለጋችሁ ማለት ነው። አንድ አይነት ከለር ምናምን ልብስ ሳይቀያየር እንዲመጡላችሁ ማለት ነው። ከዛ እዚህ ጋር ጨርሰናል። ኤዲት አድርገናል። ምንም ኤዲት አያስፈልገውም ራሱ ስለሚያስተካክለው። ድንገት መሃል ላይ ረዘም ምናምን የሚል ነገር ካለ ዝም የሚል ነገር ካለ ቼክ ለማድረግ ነው ካፕከት ውስጥ የገባ ነው። ካፕከት ውስጥ ደግሞ እንደዚህ አይነት ነገሮችን ማጥፋት አለባችሁ። እዚህ ጋር 1080 እና እንትን የሚለውን ደግሞ ካስተካከላችሁት በጣም አሪፍ ይሆናል። አንዳም ሜጋባይትም ደግሞ ይቀንሳል ማለት ነው። አሁን ሴቭ ሊያደርግ ነው ማለት ነው። ራሱ ኤዲት አድርገን ምናምን ጨርሰናል። ኤዲት ብዙም አያስፈልገውም ራሱ ስለሚያደርገው ማለት ነው። መጀመሪያ ተደርጎ ስላለቀ ትንሽ ረዘም ያለ ነገር ምናምን የተበላሹ ቃላቶች ምናምን ካሉ ለማስተካከል ነው እንጂ ከዛ ውጭ ምንም ነገር የለውም። ሰላም ነሽ? ደህና። አማርኛ ትችላለህ? አይ አንቺ የኔን ቋንቋ ስለምታውቂ ነው። አትቀልድ። እሺ ምን ፈለግ? ከሩቅ ሳይሽ ተመቸሽ በቀጣይ ቪዲዮ እና ስልክሽን ልወስድ ነው የመጣሁት። ኧረ ቀልደኛ። ፈልጉት ነገር በቃ ከምሬ ነው። ከፈለጋችሁ እሺ ቻሌንጅ ልስጥ። ሰላም ቆዩ፣ ይመቻችሁ። እናንተም እንደዚህ